ደግ አድርጎ ስራዬን ሰራልኝ ተፈጸመ እዳይን በደሙ አወራረደልኝ ተፈጸመ እውነትና ምሕረቱ ተስማሙልኝ ተፈጸመ ዘላለሜ በሱ ቀኝ ተወሰነልኝ ተፈጸመ የማረፊያ አረገው ዘላለሜን የማረፊያ አረገው 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 የደም ላብ ያለው ፍቅር ቅዱስ ስላለው የደም ላብ ያለው ፍቅር ቅዱስ ለሰው ከድካም በቀር ትርፉ ምንድነው? ይልቅ ለጉብዝና ወራት ጌታን ማሰብ ነው። ለሰው ከድካሙ በቀር ትርፉ ምንድነው? ይልቅ ለጉብዝና ወራት ጌታን ማሰብ ነው። ሳይደክሙ ጌታን ማሰብ ነው። ሳይጨልም ጌታን ማሰብ ነው። በሩ ሳይዘጋ ጌታን ማሰብ ነው። ነፍስም ሳትወጣ ጌታን ማሰብ ነው። ከነፍስሽ ጋር ነው እግዚአብሔር ጉዳይ ያለው። እዚች ምድር የጥቂት ጊዜ ቆይታ ነው ያለን ሁላችንም። መወለድ፣ ማደግ፣ መሞት ያ ፕሮሰስን ሁላችንም እንሄደዋለን። ያልፋል፣ ምድር ያልፋል። በቃ እንዲያልፍ ተደርጎ የትኛውን ታሪክ ስናጠና ያልፋል። ታዋቂ ሆንሽም አልሆንሽም ምንም አይነት ፖዚሽን ቢኖርሽም ያልቃል። ዓለም ያልቃል። ትንሽ ነው እድሜሽ፣ እንደዚህ ይለካል። ግን እግዚአብሔርን ማሰብና ከእግዚአብሔር ጋር መኖር ይሄ ዘላለም የሚባለው ቁጥር ወደፊትም ወደ ኋላም ቁጥር የሌለው ነገር የተሰጠው ከእግዚአብሔር ጋር ላለሽ ህይወት ነው እና እሱን የምናገኘው ደግሞ እግዚአብሔርን በማሰብ ነው። እቺ የተሰጠችንን ትንሽዬ እድሜ እግዚአብሔር ሰውንም የፈጠረው እንዲያመልከው ፈልጎ ነው ብዬ ነው ምነው እኔ መጽሐፍ ቅዱስም እንደሚያስተምረን ለራሱ ክብር ነው ሰውን ሁሉ የፈጠረው እግዚአብሔር እና እግዚአብሔር ከሰው ጋር ህብረት ፈልጎ ነበር ብዙ ነገር ሲያደርግ ነበር። ለዛ ነው ራሱ ደግሞ ወርዶ አይ በቃ እነዚህ ሰዎች አይሆኑም እኔ ራሴ ልቀጣላቸው ብሎ ደግሞ ወልዶ ነው መጥቶ በማርያም ማህፀን ውስጥ በቅድስት ድንግል ማርያም ማህፀን ውስጥ አድፎ ተወልዶ ክብሩን ትቶ መጥቶ እዚሁ ምድር ላይ እንደሰው ኖሮ ሞቶ የኛን ኃጢአት ሁሉ ያለምን ሁሉ ኃጢአት ተሸክሞ እዛ የምናነበው ታሪክ በሙሉ ፍቅሩን የገለጠበት መንገድ ህብረት ፈልጎ ወደ ነበርንበት ሊመልሰን እግዚአብሔር ወደ ፈለገው ሐሳብ ሊመልሰን ፈልጎ ስለሆነ እቺን መቀበል አማራጭ የሌለው ነው። ስለዚህ ሰው ብዙ ነገር እንዲሳካለት ይጥራል። በምድር ላይ ይማራል፣ ከበረ ምናምን አለቀ። ግን ሁሉም ነገር ጥሎሽ ይሄዳል። ልጆችሽም ሲያድጉ ይሄዳሉ። ሁሉም ነገር ይሄዳል። መልክሽ ይረግፋል፣ ውበትሽ ይረግፋል። ጠቢቡ ሰለሞን ይሄን ያለው ብዙ ባለጠግነት ቢኖርሽ ያልቃል እና አንቺና እግዚአብሔር ነው የምትቀሩት እና ከእግዚአብሔር ጋር ለመኖር ደግሞ ያቺን ዛሬ በየቀኑ ባለሽ ህይወት እግዚአብሔርን ማሰብ በተለይ በጉብዝና ወራትሽ ትኩስ ሆኖ እድሜውን ያልተበላውን ጉልበትሽን ሰጪ ልክ ስለሚሆን እሱን ሳጠና መክብብን ሳጠና ምሳሌን መክብብን በጣም ወዳለሁ።